ለተማሪዎች የሚሆን አሪፍ ላፕቶፕ ዛሬ ሪቪው ላደርግላችሁ ወጥቼ ከጎን ሌላ ስራ እየሰራችሁ የምትገኙ ተማሪዎች ዛሬ ጂ3 እያንዳንዷን ነገር ዲቴል ሪቪው እናደርጋለን ማለት ነው። በዛሬ ቪዲዮ ዋጋም አይቀር ለተማሪዎች ወሳኝ የሆነ ላፕቶፕ ነው። ምክንያቱም ደግሞ ወሳኝ ያልኩበት ምክንያት ፐርፎርማንሳቸው አሪፍ ሆኖ የተማሪን አቅም መግዣ ብር ማለት ነው ያማከለ ላፕቶፕ ስለሆነ እያንዳንዷን ዲቴል ስፔክ በስንት ይገባል፣ በስንት ይወጣል፣ እንዲሁም ደግሞ ዋጋው ስንት ነው የሚሆነው፣ ባትሪያቸው፣ ስክሪናቸው፣ ድምጻቸው፣ ካሜራ እያንዳንዱ ጋር ቪዲዮ ኤዲት ያደርጋል አያደርግ፣ ምንድነው የሚሰራው ምንድነው የማይሰራው የሚለው ዲቴል በዚህ ቪዲዮ እናያለን። እስከ መጨረሻው ካያችሁ በደንብ ትጠቀማላችሁ ማለት በጣም እርግጠኛ ነኝ። አብራችሁ ሰላም ቤተሰብ እንዴት ናችሁ? ይሄ ቱሪ ሪቪው እንደተለመደው ዛሬ ደግሞ አዲስ ላፕቶፕ ይዤላችሁ መጥቻለሁ ሪቪው ላደርግላችሁ ማለት ነው። እንደተለመደው ይሄን ቪዲዮ ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ይሄን ላፕቶፕ እስከ መጨረሻው ካያችሁ ዲቴል ነገሩን ታውቃላችሁ። ተማሪ የሆናችሁ አፕወርክ ላይ ቤዚክ ቪዲዮ ኤዲቲንግ እንዲሁም ደግሞ ግራፊክስ ዲዛይን ላይ የተሰማራችሁ ልጆች ወይም ተማሪዎች ወይም ተጠቃሚዎች ዋጋው ዲስካውንት ስለሆነ ፐርፎርማንሱን ያማከለ ስለሆነ ይሄን ላፕቶፕ ዛሬ ዲቴል ከባትሪ ጀምራችሁ እስከ ፕሮሰሰር ራም ስንት መሆን ይችላል የሚለውን እያንዳንዱን ነገር ዲቴል ሪቪው እናደርጋለን። እንዳልኳችሁ ይሄን ቪዲዮ እስከ መጨረሻው ካያችሁ ተጠቃሚ ነው የምትሆኑ። አብረን እስከ መጨረሻው በማየት ይሄ ላፕቶፕ ከኔ ጋርም ይሁን ስንት ገበያ ላይ የተሸጠ እንደሆነ ኢንፎርሜሽንም ይኖራችኋል። በቀላሉ አክሰስ ማድረግም ትችላላችሁ ማለት ነው። እስከ ቪዲዮ መጨረሻ አብረን እንቆይ። ይሄ የያዝኩት ጂ3 ላፕቶፕ HP EliteBook 840 ጂ3 በመባል ይታወቃል። ይሄ ላፕቶፕ የኤችፒ ካምፓኒ ያመረተው ላፕቶፕ ሲሆን በEliteBook ሲሪስ የተመረተ ላፕቶፕ ነው። ቀጥታ ከኢንቹና ከክብደቱ ስንጀምር ይሄ ላፕቶፕ ብዙ ጊዜ የሚመጣው በ14 ኢንች ስሊም በሆነ ቦዲ ነው። ቦዲያቸው ስናይ ከለራቸው ሲልቨር በሆነ እንዲሁም ደግሞ አሉሚኒየም ሜታል ሲል የሆነ ላፕቶፕ እንደዚህ አይነት ነገር ይመጣል ማለት። ስክሪኑ ስናይ በጣም ጽድት ባለ ኳሊቲ የሚመጣ ለየትኛውም ስራ በጣም ቀለል ያለና ጽድት ያለ ኳሊቲ የሚሰጥ ለመያዝም ምቹ የሆነች ቀለል ያለች ስሊም ላፕቶፕ ነች። ከዛ ውጪ ደግሞ ኤክስተርናል ነገሮችን ስናይ ኋላ በኩል ጠቆር ባለ ቦዲ ነው የምናገኘው። አብዛኛው ጊዜ ሲልቨር ሆኖ ይመጣሉ። ለምንሰራው ስራ ኢፌክቲቭነስ ደግሞ ቅለቷ በጣም ማተር ስለሚያደርግ ተማሪ ሆነን በተለይ ከቦታ ወደ ቦታ ለመንቀሳቀስ እጅግ ቀላል ነገሮች እና አሪፍ ስራ መስራት የሚችሉ ላፕቶፖች የሚመከሩ ናቸው። ክብደቷን ስናይ 1.4 ኬጂ ብቻ ናት። ስሊም በጣም ስሊም ከሚባሉ ላፕቶፖች ማለት ትመደባለች። ከዛ ውጪ ደግሞ ኪቦርዱን ስናይ ኪቦርዱ ለመጠቀም በጣም ጽድት ያለ ኳሊቲ ያለው አብዛኛውን ጊዜ ባክላይት ይኖራል ኪቦርድ። ያ ማለት ትንሽ ጨለም ባለ ቁጥር ላይት ስላለው ኪቦርዱ በቀላሉ ይሄን ላይት በመጠቀም ስራችንን መስራት እንችላለን ማለት ነው። ኪቦርድ ባክላይት ይኖራቸዋል አብዛኛው። አሁን ደግሞ በጣም ማተር የሚያደርገው ለቪዲዮ ኤዲቲንግ ግራፊክስ ስራዎች እንዲሁም ደግሞ አፕ ወርኮችን ስንሰራ ስፒከር ድምፁ በጣም ማተር ያደርጋል። ካሜራው በጣም ማተር ያደርጋል። የዚህ ላፕቶፕ ስፒከር ስናይ ስቴሪዮ ስፒከር የተባለ ስፒከር የተገጠመለት ሲሆን በዙሪያ በሁለት በኩል ስፒከር መውጫዎች አሉ። እንዲሁም ደግሞ ፊት ለፊት እንደዚህ ከኪቦርድ ከፍ ብሎ እንደምታዩት ከዚህ ጫፍ እስከዚህ ጫፍ የተገጠመለት ስፒከር አለው። ኩልል ያለ ድምጽ ያወጣል። ከዛ ውጪ ደግሞ ካሜራውን ስናይ ከሞላ ጎደል አሪፍ ካሜራ ያለው ሲሆን ኤክስተርናሊ በተለይ ዌብ ካሞች ምናምን የሚገጠሙ ከሆኑ ለዙም ሚቲንግ እንዲሁም ደግሞ ለተለያዩ ነገሮች ጽድት ያለ የካሜራ አገልግሎት ሊሰጥ የሚችል ላፕቶፕ። ስለ ላፕቶፕ ስናወራ ደግሞ በጣም ወሳኝ የሆነ ነገር ምንድነው ካላችሁ ፕሮሰሰር እያወራ ላፕቶፕ ካወራ። ስለ ፕሮሰሰር ደግሞ ስናወራ እነዚህ ላፕቶፖች ፕሮሰሰሩን በእርግጥ ኢንቴል ነው፣ ምንም ጥርጥር የለውም። አብዛኛውን ጊዜ በኮር i5 እና በኮር i7 ወደ ሀገራችን ይገባል። በi5 ሲሆን ደግሞ ክሎክ ስፒድ እስከ 2.5 ጊጋሄርዝ ድረስ የመስራት ፕሮሰሰር ፍሪኩዌንሲ ያለው ላፕቶፕ ነው በi5። በi7 ሲሆን ደግሞ 2.71 ድረስ ፕሮሰሰር ይሰራል። በዚህ ጊጋሄርዝ ስፒድ በክሎክ ስፒድ ሊሰራል ይችላል ማለት ነው። ፕሮሰሰሩ እንደዚህ ካለ ለራም ማውራት እንችላለን ማለት። እነዚህ ላፕቶፖች ራማቸው አብዛኛው ጊዜ በ8 ነው የሚመጡት። በ8 ሲመጡ ራም ስሎት የሚባል ነገር አለ። ከውስጡ ሲከፈት ሁለት ራም ስሎቶች አሉ። ያ ማለት ሁለት ቦታ ራም መግጠም እንችላለን። በ8 ወጥ ከመጡ በሌላኛው ሌላ 8 ጨምረንበት 16 ጂቢ ራም ልናደርግ እንችላለን። ያ ማለት ትንሽ ሎድ ያለው ስራ ስንሰራ ጠቃሚ ነው የሚሆነው። 16 ማድረግ እንችላለን። ሁለት ራም ስሎት ፕላን እንዲሁም ደግሞ አራት ከሆኑ 8 አድርገን 16 ማድረግ እንችላለን። ራም ስሎታቸው ሁለት ነው። ራማቸው ሲመጣ በ3200 ጊጋሄርዝ ስፒድ የሆነ ራም ነው። አብዛኛው ጊዜ በ8 ጂቢ ወጥ የሚመጣ ከሆነ የሚመጣው የራም ስፒድ ለምንድነው የሚጠቅመን? የምንሰራው ስራ የሚሰራበት ወርኪንግ ስፔሳችን ራም ስለሆነ በጣም ጠቃሚ ነው። 16 ቢሆን ደግሞ ፒሲያችን በጣም ፈጣንና ለምንሰራው ስራ ኢፌክቲቭ ይሆናል ማለት። በሌላ በኩል ደግሞ ስቶሬጁን ጂ3 ስቶሬጁን ስናይ በሁለት አይነት ኦፕሽን ይመጣል። በኤችዲዲ ስቶሬጅ እንዲሁም ደግሞ በኤስኤስዲ ስቶሬጅ ነው የሚመጣው። በኤችዲዲ ስቶሬጅ ሲመጣ 1 ቴራባይት ስቶሬጅ ነው የሚሆነው። በኤስኤስዲ ሲመጣ አብዛኛው ጊዜ 512 ወይም
512 ጂቢ ኤስኤስዲ ስቶሬጅ ሆኖ ነው የሚመጣው። ኤስኤስዲ እና ኤችዲዲ ስቶሬጅ ልዩነታቸው ምንድነው? በሌላ ቪዲዮ እናያለን። ለዛሬ ግን ኤስኤስዲ ስቶሬጅ ያላቸው ላፕቶፖች እጅግ በጣም ፈጣን ናቸው። 3-4 እጥፍ ከኤችዲዲ ስቶሬጅ ላፕቶፖች ፈጣን ናቸው። ሶ የምንሰራውን ስራ በፍጥነት ለመስራት የምናስብ ከሆነ በኤስኤስዲ ያለውን ላፕቶፕ ስትገዙ መርጣችሁ ብትገዙ ሞር የተሻለ ነው የሚሆን። ሶ ለዛሬ ግን በዚህ ላፕቶፕ ጉዳይ 512 ኤስኤስዲ ስቶሬጅ በ8 ጂቢ ራም ካልሆነ ደግሞ 1 ቴራባይት ኤችዲዲ ስቶሬጅ በ8 ጂቢ ራም ሆኖ ይመጣል። ሌላው ነገር ደግሞ ከኢንቫይሮንመንት ጋር የሚገናኙበት ኤክስተርናል ኮኔክሽኖች ናቸው ወሳኝ የሆኑ ነገሮች ማለት ነው። እነዚህ ላፕቶፖች ስራችንን ስንሰራ ቪዲዮ ኤዲቲንግ ላይ የተሰማራችሁ ልጆች ይህ ላፕቶፕ ስክሪን ላይ ሲስተሙን ብቻ ተጠቅማችሁ ፕሮጀክት ለማድረግ ልትጠቀሙ ትችላላችሁ። እንዲሁም ደግሞ ለተለያዩ ስራዎች ስለምትጠቀሙ ኤክስተርናሊ ኮኔክት የሚያደርጉበት ነገር እጅግ በጣም ወሳኝ ነው የሚሆነው ማለት ነው። ኤክስተርናል ኮኔክሽኖቻቸውን ስናይ ቪጄ ቀጥታ የሚቀበልበት የራሱ የሆነ ፖርት አለው። ከዛ ውጪ ዩኤስቢ በሌላኛው በኩል አለው። ኤስዲ ካርድ የሚቀበልበት አለው። እነዚህ ዙሪያውን ስናይ ደግሞ ስፒከር ነው። በተቃራኒው ደግሞ በሌላኛው መልክ ስናይ የራሱ የሆነ ሲፖርት መቀበያ ያለው እንዲሁም ደግሞ ዲፖርት ኬብልን ቀጥታ መቀበል ይችላል። ከዛ ውጪ ደግሞ ኦዲዮ ጃክ መቀበል ይችላል። ያ ማለት ኤርፎኖችን ወይ ማይኮችን እንዲሁም ደግሞ የተለያዩ ኦዲዮ ጃክን ሳፖርት የሚያደርጉ ነገሮችን ጂፓሶችን ጨምሮ የምንሰካበት አውትፑት ይኖረዋል። ከዛ ውጪ ሌላ ዩኤስቢ ይኖረዋል ከጎን እንዲሁም ደግሞ ቀጥታ ላን ኬብል የምንሰካበት ያ ማለት ብሮድባንድ ቀጥታ ከሌላ ቦታ ተቀብለን ሰክተን የምንጠቀምበት ቀጥታ ብሮድባንድ መሰኪያ ያለው ያለ ኮንቨርተር ማለት ነው። በኮንቨርተር መጠቀም እንችላለን። ያለ ኮንቨርተር ግን ቀጥታ ይሄን በመሰካት መጠቀም እንችላለን። እንዲሁም ደግሞ ሲም ሳፖርት ያደርጋል። ሌላው ደግሞ ቻርጅ መሰኪያ ነው የሚኖረው ማለት ነው። ኤክስተርናል ኮኔክሽኑ በጣም ከሌሎች ላፕቶፖች ምንም ባልተናነሰ ግን በጥሩ ዋጋ የሚገኝ ላፕቶፕ ስለሆነ ለተማሪዎች ሞር ተመራጭ ነው የሚሆነው። ሌላው ደግሞ ጠቃሚ ነገር እነዚህ ላፕቶፖች ውስጣቸውን ከፍተን ስናይ ኤስኤስዲ እና ኤችዲዲ ሳፖርት የሚያደርጉበት ሁለት ስሎት ኤችዲዲ ኤስኤስዲ እንዲሁም ሳፖርት ማድረግ ይችላሉ ማለት ነው። ስቶሬጅ በብዛት ስቶሬጅ የምትፈልጉ ሰዎች ኤስኤስዲ ላይ ፕሮግራማችሁን ጭናችሁ ራም የሚያደርገው በፍጥነት ይሆንላችኋል። ከዛ ውጪ ደግሞ ስቶሬጅ የምትፈልጉ ሰዎች ከጎን ኤችዲዲ 1 ቴራም ሊሆን ይችላል 500 ሊሆን ይችላል እንደ ተጨማሪ ማስገጠም ትችላላችሁ። ያ ማለት ሁለት ስቶሬጅ እና ኤስኤስዲ እንዲሁም ደግሞ ኤችዲዲ ስቶሬጅ ኖራችሁ ማለት ያ ሲሆን ሞር ስቶሬጅ ላይ ለምትሰሩ ሰዎች አሪፍ የሆነ ነገር ይሰጣቸዋል ማለት። ከዛ ውጪ ደግሞ በጣም ስሊም ከመሆኑ የተነሳ ክብደቷ በጣም ቀላል እንዲሁም ደግሞ ቻርጀራቸውን ደግሞ ስናይ በ65 ዋት እንዲሁም ደግሞ 45 ዋት ኦሪጂናል ቻርጀርም ሊመጣ ይችላል። አልፎ አልፎ በተደጋጋሚ ግን 65 ዋት በሆነ አዳፕተር ይመጣል። ይህ ላፕቶፕ ለመግዛት ከፈለጋችሁ ምናልባት እኔ ጋር መደወል ትችላላችሁ። በታች በምትመለከቱት ቴሌግራም ቻናል እኔን ኮንታክት ማድረግ ትችላላችሁ። ገበያ ላይ አሁን እየተሸጠ ያለበት በግልጽ ለመናገር ያክል ዱባይ ቀጥታ የመጡ ወይም ደግሞ ትንሽ ዩዝድ ከዛ ውጪ ደግሞ ቦዲያቸው ኒት ሆኖ አሪፍ ዩዝድ ከሆኑ ከ28 እስከ 33 ባለው ድረስ